በእስልምና ሃይማኖት በድምቀት ከሚከበሩ ታላላቅ በዓላት መካከል አንዱ ነው የኢድ አል-አድሃ ወይንም አረፋ በዓል። ራሱን በቻለ ሃይማኖታዊ ምክንያት የአረፋ በዓል የእርድ በዓል እንደሆነ ይነገራል። ታዲያ ይህም አረፋን ከሌሎች የሃይማኖቱ በዓላት ለየት የሚያደርገው እንደሆነ ነው የሚጠቀሰው። በሀገራችንም የእምነቱ ተከታዮች አረፋን በተለያዩ የበዓል ክንውኖች ከየአካባቢው ባህልና ልማድ ጋር በማስተሳሰር ያከብሩታል። በተለይም በዓሉ የእርድ በዓል እንደመሆኑ በየአካባቢው በተለያዩ የምግብ አዘገጃጀቶች ይከበራል። የወለኔ ማህበረሰብ ሙስሊሞች ለበዓሉ የተለያዩ ምግቦችን የሚያዘጋጁ ሲሆን እንደ ባህሉ በየቅደም ተከተሉ የሚመገቧቸው ናቸው። የአረፋ ቀን የአካባቢው ሙስሊሞች በቅድሚያ መስጊድ የሚኖረውን የኢድ ሶላት ስነ ስርዓት ተካፍለው ነው ወደ የቤታቸው የሚመለሱት። ከዛ በማስከተልም የአንድ አካባቢ ነዋሪዎች በመሰባሰብ ከአንዱ ቤት አንዱ ቤት እየተባለ በየተራ የእርድ ስነ ስርዓት ይፈጸማል። ከእርድ ስነ ስርዓቱ መከወን በኋላም ከታረደው ስጋ የሽንጡን ስጋ በአንድ አሰባስበው በአካባቢው ትልቅ በተባሉ ወይም ሽማግሌዎች ቤት ይዘው ይሄዳሉ። በዚያም ሴቶቹ የተሰበሰበውን ስጋ ለመብል ያዘጋጁታል። በአረፋ ቀን ስጋ ነክ ምግቦች ከመቅረባቸው አስቀድሞ በወለኔ ማህበረሰብ በቅድሚያ የሚበላው የስንዴና የሽምብራ ንፍሮ ሲሆን በቅቤ ተለውሶ ከቡና ጋርም ይቀርባል። ታዲያ ይህ ንፍሮ ከተበላ በኋላ ነው የስጋ ምግቦች የሚከተሉት። በዚህም መሰረት ከንፍሮ በመቀጠል ዱለት በቅጠል እየተደረገ ለሁሉም ይታደላል። ይህም በቤቱ አቅሙ ፈቅዶ ስጋ መብላት ያልቻለውን ለማዳረስ የሚደረግ ባህል ነው። ዱለቱ ከተበላ በኋላም የቤቱ አባወራ ከተሰበሰበው የሽንጥ ስጋ ለቁርጥ የሚሆነውን እየመረጠ በመቁረጥ ለሁሉም ያድላል። ከዚህ በኋላ የተሰበሰበው ወደ የቤቱ ከተበተነ በኋላ የቤተሰብ አባላት ብቻ ማምሻውን ክትፎ ይበላሉ። እንግዲህ የአረፋ በዓል በወለኔ ማህበረሰብ እንዲህ እያለ ለተከታታይ ቀናት ስጋ እየተበላ የሚከበር በዓል ነው። በተመሳሳይም በሌሎች የሀገራችን ክፍሎች በዓሉ በተለይም ከአመጋገብ ጋር በተያያዘ ክትፎ የሚዘወተርበት በዓል እንደሆነ ይነገራል።